እሺ እዚች ላይ ትንሽ አጥራለኝና በጣም በቂ መልስ ነው። ለእኔ ግልጽ ተመልሶልኛል። በዚህ መልኩ ግን ምንድነው አንዳንድ ማያቸው ፕራክቲሶች አሉ እንደ ግል ኤክስፔሪየንስ ላያቸው ስህተት ናቸው ልበል። ለምሳሌ ሶሻል ሚዲያ ላይ ይሁን ምንም ይሁን ያለምንም እንትን ሻሃዳ ስትይዝ ያየኋት ልጅ አለች። ኡስታዞችን ሲያስይዟት ያየሁት አለ። እንግዲህ ሳትማር ነው ሻሃዳ መያዝ ኤግዛክትሊ አላውቀውም ምን እንደሆነ፣ ግን ያው ወደ እነሱ ሃይማኖት እንደገባች ነው የተረዳው። እና እንደዛ ያደረጉት ይሄ ታዲያ ምንድነው እንደ ስህተት ነው የምንወስደው ወይስ? ሻሃዳ ማለት ምስክርነት ነው። ራሱ እንደምትመለከተው የሰው አእምሮ ስሉጥ ነው ማለት ጥያቄ የማያልቅም፣ መልስ የማያልቅም፣ እውቀት የማያልቅም። ጠንቅቄ አውቃለሁ የሚል ሰው ማንንም አታገኝም። ሁላችንም ከትናንትናችን ዛሬ ከዛሬያችን ነገ የተሻለ በእውቀት እንዲሆን ነው የምንፈልገው እንጂ በአንድ ጊዜ ስፖንታኒስሊ ኦቨርናይት ምንም የምናውቀው ነገር የለም። ነገር ግን መሰረታዊ ትምህርታችን እንዳልኩ ከአላህ በስተቀር ሌላ አምላክ አለመኖሩ ወቅ ላኢላሃ ስትል አምላክ የለም እያልክ ምንድነው ነፊ ነው የምታረገው፣ ታስወግዳለህ። ኢላላህ ስትል ከአላህ በስተቀር ስትል ደግሞ ኢስባት ታረጋለህ፣ ታጸናለህ። አንድ ሰው መሰረታዊ ነገር ውስጥ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አንድ ነው፣ በአንድነቱ ላይ ሁለትነት ሶስትነት የለበትም፣ በሕያውነቱ ላይ ሞት የለበትም፣ በአምላክነቱ ላይ ሰውነት የለበትም፣ በጠበቃው ላይ እንቅልፍ የለበትም፣ በጌትነቱ ላይ ባርነት የለበትም ብሎ አንዱን አምላክ በብቸኝነት በሐቅ የሚመለከው አምልኮ የሚገባው እሱ ነው ብሎ ካለም ሻሃዳ መያዝ ይችላል። ይህን ነገር ካለው ማለት ነው። ከዛ በኋላ ደግሞ እውቀቱ እንዳልኩ ሰፊ ነው፣ ባህር ነው። አንተ እርቦ እያለ ትልቅ እርሻ ብሰጥህ እኔ እርሻውን በአንድ ቀን አትበላውም። የሚያስፈልግህ ለረሃብህ የሚያስፈልግህን ያክል ቀጠፍ አድርገህ ነው የምትበላው። ጠዋት ከእንቅልፍ ስትነሳ የፀሐይ ብርሃን ሙሉ ለሙሉ ይወጣል። ግን ሙሉ ለሙሉ የወጣውን አይደለም የምትጠቀምበት፣ ለአይን ጋር ከአይን ጋር ኮምቢኔሽን ፈጥረህ ለምታይበት ነገር ነው። ባህር አጠገብ ቢኖር ውቅያኖስ አጠገብ ቢኖር ሁሉንም አቀዳው፣ ቀስ እያልክ ነው የምትቀዳው ማለት ነው። ጥም ሲኖርብህ ለጥም ማብረጃ ነው የምታደርገው። ቁርአንም እንደዛ ነው፣ ባህር ነው። ውስጥ ያሉ ነገሮች ኖሌጁ በጣም ሰፊ ነው። ነገር ግን መሰረታዊ ነገሮች ለአንተ ውሃውን ለመጠጣት የሚያስችልህ ውሃውን ለመቅበስ የሚያስችልህ ኢንተረስትድ ኮንክ በፍላጎት ተመስርተህ እንድትቀበል ትደረጋለህ ማለት ነው። ከዛ በኋላ ያለው ባህሩ ያንተ ነው፣ ቀስ እያልክ ትጠጣዋለህ ማለት ነው። ቁርአንም እንደዛ ነው ራሱ ማለት ነውና አንተ መሰረታዊ ነገሮችን ጥያቄዎችን ከመለሰልህ የምትፈልገውን የህይወት አቅጣጫ ያሳየኛል ብለህ ካመንክበት መቀበል ትችላለህ። ካልሆነ ግን ለወቅ ብለህ ብትል 10 ዓመትም ላይ በቃ ይችላል፣ 20 ዓመትም ላይ በቃ ይችላል። ለምን? እውቀት ሰፊ ነው፣ የሰው አእምሮ ደግሞ ስሉጥ ነው። ከትናንትና ዛሬ ከዛሬ ነገ የተሻለ የተስተካከለ የሚሄድ ነገር ስለሆነ ማለት ነውና ከዛ አንፃር ቢታይ ጥሩ ነው ለማለት ፈልጌ ነውና ሻሃዳ ሲይዙ በእነሱ መልክ ነውና ይማሩ 1 ዓመት ምናምን ቢባል ትክክል ላይሆን ይችላል ማለት ነውና ኢንሻአላህ አንተ የምታነሳቸው ቴዎሎጂ የሚባሉ አሉ፣ የአምላክ ፍርድ የአምላክ ፍትህ የሚባሉ አሉ። እነሱ ነገር